በቃ ባለቤቴን አንገብግባችሁ ጥብስ አርጋችሁ ገደላችሁት። አሁን ውጡልኝ፣ ልብሳችሁን ይዛችሁ ውጡልኝ። ቶሎ አምጥቼ ሳልወረውርላችሁ ውጡልኝ፣ ውጡልኝ። በቃ ማይ፣ አዎ በቃ የኛ ነገር አበቃልሽ። በቃ አንጀታችሁ ቃጠል፣ አንገበገባችሁ። ማይ ግን ይሄን ማድረግ አግባብ ነው? አንቺ ዝም በይ። እነሱ ገና በደንብ መቀጣት አለባቸው። እኔ እኮ አባዬን በመድኃኒት ስለገደለው ብቻ ትንሽ እንኳን ለመጸጸት ሞክሬ ነበር። ታውቂያለሽ፣ አሁን ግን ያደረግነው ነገር ልክ እንደሆነ ተረድቻለሁ። የሚገባውን ያገኘው። አሁን ሄደን ሁለቱንም ይቅርታ መጠየቅ አለብን። አይገርምም? እኔም እንደሱ እያሰብኩ ነበረ። ከዚህ በኋላ አካሄዳችንን ማሳመር ያለብን። ያችን እርኩስ ተለሳልሰን ቀርበን ጉድ እንሰራታለን። ካስፈለገም ልክ እንደ አባዬ በመድኃኒቱ እናሰናብታታለን። አዎ የትም አይቀርላትም። ግን ይኸውልሽ ኮኪ፣ በሷ ጉዳይ ላይ በጣም መጠንቀቅ አለብን። ያባዬ እኮ ያልታወቀብን እሱ በጣም ስለታመመ ነው። የሷ ግን ሊያስጠረጥረን ይችላል። ስለዚህ መጠንቀቅ አለብን። እሺ ካደ እንዴት ነው የምናደርገው? እኔ እንዲሁም ልጆቹ ጤነኛ አይመስሉኝም። ከዚህ መባረር ሳይሆን የሕክምና እርዳታ የሚያስፈልጋቸው ነው ይመስለኝ። አውቀው ነው ባክሽን። እንዴት ሰው ከመሬት ተነስቶ ሰውን ከመሬት ተነስቶ ይጣላል? ምን አይነት ነገር ቢኖር ነው? እባክሽ ማይ፣ እሺ በይኝና የስነ ልቦና ሐኪም እንዲያቸው እናድርግ። ምናልባት እኮ ሊለወጡ ይችላሉ። አንቺን ከገደሉ በኋላ ነው እንደሚለወጡት? ዛሬ ያደረጉሽን እንኳን ነገር አትርሽ እንጂ እኔ ልጅ። ምን ታፈጣላችሁ? ውጡ እንጂ። ርብቃ እባክሽን ይቅርታ አድርጊልን። በቃ ይሄ መጨረሻችን ነው። እባክሽን ከዚህ በኋላ ደግሞ አንቺን ቀና ብለን እንኳን አናይሽም። እባክሽ ተነሱ፣ እናንተ ሰነፎች ተነሱላት ከለዋ ላይ። እባክሽ ማየ ይቅር በይኝ እባክሽ። እርግጥ ነው የደረሰብን ነገር ይገባናል። እኛ ጨክነሽ ጎዳና ላይ ልጥይ ነው ማየ። እማዬ እባክሽ የመጨረሻ እድል እንስጣቸው። መጨረሻ ሲኖራቸው እኮ ነው። እማዬ አንቺ የፈለግሽውን ነገር በይ። ምንም ብትይ ትክክል ነሽ። ተነሱ እሺ በቃ አሁን ይቅራልሽን እማዬ። እናንተ ናችሁ እንጂ ጥላቻችሁንና ቄማችሁን አልተው ያላችሁት። ምንም ቢሆን እኮ እናንተ ልጆቼ ናችሁ ለኔ። አሁን በሉ በተራችሁ ደግሞ እህታችሁን እቀፉና ይቅርታ ጠይቋት። ተነሱ እሺ።